በዚህ የውድድር ዓመት ሊቨርፑል ሲጫወት ሞ ሳላ ጎል ሳያገባ ወይ ደግሞ አሲስት ሳያደርግ አይወጣም ማለት ግነት አይሆንም። በ40 ጨዋታዎች 30 ጎልና 22 አሲስቶች ያለውን ተጫዋች እንዲህ ብሎ መናገር በፍጹም ስለ ጉዳዩ ማጋነን ተደርጎ አይቆጠርም። በውድድር ዓመቱ በፕሪሚየር ሊግ ጨዋታዎች 11 የተለያዩ መርሃ ግብሮች ላይ በአንድ ጨዋታ ጎልና አሲስት አስመዝግቦ መውጣት ችሏል። ይህም ለ32 ዓመት ተጫዋቹ በፕሪሚየር ሊግ ክብረ ወሰን ሆኖ ተመዝግቦለታል። እስካሁን 25 ጎሎችና 17 አሲስቶች በሊጉ ላይ ማስመዝገብ ችሏል። ለሊቨርፑል በ42 ጎሎች ላይ እስካሁን ብቻ በፕሪሚየር ሊጉ ቀጥተኛ ተሳትፎ አድርጓል። እዚህ ጋር ወሳኙ ጥያቄ ይነሳል። ሊቨርፑል በዚህ ተጫዋች ላይ እጅጉኑ ጥገኛ ሆኖ ይሆን? የሊቨርፑል የአጥቂ ስፍራ ተጫዋቾች ዳርዊን ኑኔዝ፣ ሉዊስ ዲያዝ እና ዲዮጎ ዦታ በጋራ ሆነው እንዲህ ያለ ቁጥር ላይ አልደረሱም። የኮዲ ሃክፖም ቁጥር ቢሆን ቢጨመር የሳላህ የሊግ የጎል ተሳትፎች ላይ እስካሁን መድረስ አልቻለም። ቁጥሮች እንደሚጠቁሙት የትኛውም የፕሪሚየር ሊግ ክለብ ሊቨርፑል ሳላህ ላይ ጥገኛ እንደሆነው አንድ ተጫዋች ላይ ጥገኛ እስካሁን እንዳልሆነ ይናገራል። ከ3 ሳምንት በፊት በወጣ ዳታ ሊቨርፑል ባስቆጠራቸው ጎሎች 62 በመቶዎቹ ላይ እጁን ያሳረፈው ሳላህ አሁን ደግሞ ከ63 በመቶ በላይ የጎል ድርሻዎቹ ላይ አስተዋጽኦ አለው። በሊጉ ኒውካስል ዩናይትድ ካገባቸው ጠቅላላ ጎሎች የአሌክዛንደር አይዛክ 52 በመቶ ተሳትፎ ይጠቀሳል። የኢፕስዊች ጎሎች ላይ ደግሞ ዴላፕ በ50 በመቶ እጁን አሳርፏል። የሳላህ ቁጥር በሊጉ ታሪክ ከታዩ የአንድ ተጫዋች የበላይነት በጣም ከታየበት ቡድን መካከል አንደኛው ተደርጎ ይቆጠራል። በሊጉ ታሪክ በጣም ከፍተኛ የአንድ ቡድን ጎሎች ላይ ተሳትፎ ያደረገው ተጫዋች የሳውዛምተኑ ማት ለቴሲየ ነበረ። በ1993-94 የውድድር ዓመት ላይ ከ49 የሳውዛምተን ጎሎች በ34ቱ ለቴሲየ ተሳትፏል። ይህ ማለት 69 በመቶዎቹ በእርሱ ምክንያት የተገኙ ናቸው እንደማለት ነው። በሁለተኛ ደረጃ 1995-96 የውድድር ዓመት አለን ሺረር ለብላክበርን ሲጫወት ያስመዘገበው 62 በመቶ ተሳትፎ ነበረ። ይህንን ቁጥር ሳላህ እስካሁኗ ጊዜ ድረስ ወደ 63 በመቶ ከፍ በማድረግ ሁለተኛውን ስፍራ ይዞታል። ሳላህ በዚህ ሰዓት የዓለማችን ምርጡ የአጥቂ ስፍራ ተጫዋች ነው። አሰልጣኙ አርነ ስሎትም ቢሆን የዚህን ተጫዋች ሙሉ አቅም ለመጠቀም የሚያስችል አጫዋወት በቡድኑ ይከተላሉ። የኳሶች ሁሉ መዳረሻ ሳላህ እንዲሆን ተደርጎ ሊቨርፑል ተዋቅሯል። በውድድር ዓመቱ ከ900 በላይ ደቂቃዎችን በሊጉ ከተጫወቱ ተጫዋቾች ከሳላህ 3.9 ሾት ፐር 90 ሚኒት የበለጠ ብዙ ሙከራ ያላቸው የቦርንመዙ አንቷን ሴሜንዮ 4.1 እና የቼልሲው ኖኒ ማዱዌኬ 4.0 ብቻ ናቸው። የሳላህ ድንቅ ዓመት ሊቨርፑል በሊጉ አናት ላይ እንዲቀመጥ በካራባኦ ካፕ ለፍጻሜ እንዲደርስና በቻምፒየንስ ሊግ 16 ጥሎ ማለፍ ላይ እንዲገባ አስችሎታል። የሳላህ ምርጥ የውድድር ዓመት ማሳለፍ የሌሎች የቡድኑ የአጥቂ ስፍራ ተጫዋቾች ላይ ግን በሚናቸው ደከም እንዲሉ አድርጓቸዋል። እንደነ ዲዮጎ ዦታና ዳርዊን ኑኔዝ ያሉ ተጫዋቾች ካለፈው የውድድር ዓመት አቋማቸው ዘንድሮ ሸርተት ብሏል። ለዦታና ለዳርዊን ኑኔዝ የአቋም መውረድ የሳላህ ምርጥ የውድድር ዓመት ማሳለፍ ብቸኛ ምክንያቱ ባይሆንም ነገር ግን የተወሰነውን አሻራ አሳርፎባቸው አልፏል። እርግጥ ሳላህ በዚህ የውድድር ዓመት ተአምር የመሰለ ጊዜን ለሊቨርፑል እያሳለፈ ነው። 32 ዓመቱ ላይ የደረሰው ተጫዋች ከዚህ በኋላ በሚኖረው የውድድር ዓመቱ ጨዋታዎች ግን የሙሉ የቡድኑን የአጥቂ ስፍራ ተጫዋቾች እገዛ እንደሚያስፈልገው ሳይታለም የተፈታ ነው። ሊቨርፑልም ቢሆን ከዚህ በኋላ በሚኖሩ ጨዋታዎች ከሳላህ ጥገኝነት በመጠኑም ቢሆን ለቀቅ ማለት እንዳለበት ፍንጭ የሰጡ ጨዋታዎችን አሳይቷል። በቻምፒየንስ ሊግ የ16 ጥሎ ማለፍ መርሃ ግብር የፓሪስ ሳን ዠርማው ኑኖ ሜንዴስ መሐመድ ሳላህን በተቆጣጠረ ጊዜ ሊቨርፑል መተንፈስ እንደተሳነው ተመልክተናል። ሌሎች ቡድኖችም ተመሳሳዩን ለማድረግ ወደ ሜዳ ከመግባታቸው በፊት የሌሎች የአጥቂ ስፍራ ተጫዋቾች ተሳትፎ በዚህ ሰዓት ላይ መንሰራራት እንዳለበት የሊቨርፑል ደጋፊዎች ያምናሉ።